ወይዬ እማዬ ወይዬ ምን አልሽኝ? አባዬ ምን ሆነ? ወይኔ ሙሉ ቀን ገደላቸው። መቼ? አሁን ምን ሆኑ? በቃ እሺ መጣሁ በቃ ቤት ነኝ። እሺ እማዬ እሺ። ሂሩቴ ምን ሆነ? አባትሽ ምን ሆነ? አባዬን አመመው እኮ ነው የምትለኝ እማዬ? መታመም ብቻ ማለት? አይ ጎሽ ሌላ የከፋ ነገር የለውም ማለት ነው። ምን ማለት ነው? ምን ሆነው ነው? ምናቸውን ያመማቸው? ምን አውቃለሁ። ሆዴን ተቃጠልኩ ነው የሚለኝ አለችኝ። ሆዴን? በስ ቆይ ሆስፒታል እንውሰደው መሰለኝ። ወይ ሙሉ ቀን ሆዴን። ወይኔ ሽማግሌውን በሲ ዙመሩ ተገኘ። ዙመሩ ተገኝቷል። አባት አየ መድኃኒቴ። ለመሆኑ ምን ፈልጌ ሰረኩኛለ? መቼም ለፍለፋ አይቀርም። ድምፅህን ቀንስ። አትቀባጥር በልታ ወደ የመድኃኒቴን ጉልበትማ አትቀባጥር ብለህ ልታሳንሱ አይችልም። ገና ለገና አባቷ ስለሆነ ይሰማታል ብለህ ነው? የምን አባት ነው? አይደለም አባዬ ምን ሆነ? ስለማን አባት ነው የምታወራው? አባት ነው። እሱ እንደወሰደ ደረስንበት። ምታተኛ መድኃኒት ተሰጣው መለሰ። በስንት ሙሉ ቀን የሚለው ነገር እውነት ነው ወይስ አይደለም? እሱማ እንዲመልሱ። ስለዚህ አባዬ ታመመው መድኃኒት ሰጣችሁት ነው ማለት ነው? እንዴ አባዬ ታመመ እንዴ? አንተ በሙቅ ነገር ስጠው በየ በቀዝቃዛ ሰጣው። በስንቱ አባዬ አንድ ነገር ይሁንና እኔ እናንተ አንላቀቅ። ኧረ እኔም አለቅም። ዘርበላው ከፊት ወደ ልሂድ። እሱ ጋር ሆነ ጠብቅ። አይደለማ ወይኔ